የብርሃን እናት ስምን አዳም ያወጣዋል። የብርሃን እናት ነሽ። አሁን ደግሞ ወደ ቀደመ ነገራችን እንመለስ። ስለ ቀደመችዋ እናታችን ልጆቿ ወደ ሲኦል ሲወርዱ እያየች ስለምታዝነው፣ ለሞት ምክንያት ሆንሽ ተብላ በትውልድ ስለምትረገመው፣ በገነት ዛፍ መካከል አንገቷን ስለደፋችው ስለ ሔዋን ወደ መናገር እንመለስ። ሔዋን ሆይ ምን አደረግንሽ በሚል የትውልድ ጩኸት የቆሰልሽው ሕመምተኛዋ እናታችን ሆይ አሁን ደግሞ ስለ ሕመምሽ መናገር ትተን ስለ መፈወስሽ ልንናገር ነውና ወደኛ እናታችን ሆይ እባቡ ከነገረሽ የሚያታልል ቃል ይልቅ ደስ የሚያሰኘውን እውነተኛ ቃል ልንነግርሽ ነውና ወደኛ ነይ። ከዛፉ በላይ ለዓይን ደስ የሚያሰኝ ለጥበብም መልካም የሆነ ዜና ልንነግርሽ ነውና ሔዋን ሆይ እስቲ ወደኛ ነይ። በልተሽ ስለማትሞቺበት የሕይወት ፍሬና ፍሬውንም ስላስገኘችው ዛፍ ልንነግርሽ ጓጉተናልና ሔዋን ሆይ ወደኛ ነይ። የሽቱ ማኖሪያ ለንጉሥነት ተፈጥሮ ራሱን ለባርነት የሸጠውን የሰውን ልጅ እግዚአብሔር በአምላካዊ ክንዱ ወደቀበት ሊያነሳው በወደደ ጊዜ አነሳሱን እንዳወዳደቁ ሊያደርግለት ፈልጎ ነበረ። ሸክላ ሰሪ ብዙ ደክሞ የሠራው ሸክላ ሲሰነጠቅበት አፍርሶ ድጋሚ እንደሚሠራው ሰውን እንደ ሸክላ ከአፈር የፈጠረው እግዚአብሔር የተሰበረውን ሥራውን ለመጠገን እንደ አዲስ አፍርሶ ሊሠራው ወደደ። አንድ ሕመም ከስሩ እንዲነቀል ከተፈለገ የበሽታው መንስኤ መታከም ስላለበት እግዚአብሔር የሰውን ልጅን ሕመም ከበሽታው መነሻ አንስቶ ሊፈውሰው ወደደ። በክብር ፍጹም ሆነሽ ምንኛ ብሩህ ነው። እግዚአብሔር የሰውን ልጅ ያዳነበት መንገድ በዕለተ ዓርብ በመስቀሉና መከራ በመቀበሉ ብቻ የሚመስለውና ከነገረ መስቀሉ ውጭ ያለው ጉዳይ የሚጠቅም የማይመስለው ሰው ካለ ነገረ ድህነት ጨርሶ አልተረዳውም። እንደዚያ ቢሆን ኖሮ እግዚአብሔር በድንግል ማርያም ተጸንሶ ተወልዶ 30 ዓመት መቆየት ሳያስፈልገው ልክ የመጀመሪያውን አዳም እንደፈጠረው የ30 ዓመት የሆነ ሥጋንና ነፍስን ለራሱ ፈጥሮ መለኮቱን አዋህዶ ሰው መሆን ይችል ነበር። ይህንን ቢያደርግም 3 ዓመት በምድር ላይ አስተምሮ በጊዜው ተሰቅሎ የማዳን ሥራውን መፈጸም ይችል ነበር። እርሱ ግን ማዳኑን የጀመረው በማኅፀን ከመጸነስ ነበር። አረጋዊው ስምዖን ዓይኖቼ ማዳንህን አይተዋል እንዳለ ማዳኑን የጀመረው ሕፃን ሆኖ በመታቀፍ ነው። የሉቃስ ወንጌል ምዕራፍ 2 ከቁጥር 30። የጌታችን የማዳን ሥራ ወሳኙ ታሪክ ከመስቀሉ ጋር በችንካር የታሰረበት ብቻ ሳይሆን በድንግል ማርያም እቅፍ በፍቅር የታሰረበት ቅጽበትም ነው። ክርስቶስ ሊያስታውሰው የማይፈልገው የልጅነት ሕይወት ያለው አይደለምና ስለ ክርስቶስ የሚሰብኩም ሁሉ ይህንን ድንቅ የሕፃንነት ጊዜና ያደገበትን ሁኔታ ቸል ሊሉ አይገባም። ክርስቶስን በመስቀል ላይ እንደ ተሰቀለ ሆኖ በሰዎች ልቦና እንዲሳል በመጀመሪያ በድንግል ማርያም እቅፍ እንደ ተወለደ ሆኖ መሳል ይገባዋል። ልብ ውስጥ ሳይወለድ የሚሰቀል ክርስቶስ ካለ ለወለደችው እናቱና
ለድንቅ ልደቱ ዋጋ ልትሰጠው አትችልም። መስቀል መሸከሙ ዘልቆ የሚሰማህ በልጅነቱ ያቀፈችውን ድንግል ማርያምን ማየት ስትችል ነው። ሐሞትና ከርቤ መጠጣቱ የሚያስለቅስህ ድንግልናዊ ወተትን ካጠባችው እናቱ ጋር አብረ ስትሆን ነው። አልፋና ኦሜጋ እኔ ነኝ ላለው ክርስቶስ በምድር ላይ በቆየበት መዋለ ስጋዌ አልፋው ድንግል ማርያም ስትሆን ኦሜጋው መስቀሉ ነበር። የተሰቀለበትን ቀን ብቻ አይተህ ልታውቀው አትችልም። ሁለተኛ አዳምነቱ ዘልቆ የሚሰማህ ወደ ልደቱ ስትመለስ ነው። የሰው ልጅ ቁስልም የሻረው ጌታ ሊወለድ ካለበት ቅጽበት ጀምሮ ነው። በገነት ዛፎች መካከል አንድ የረከሰ መልአክና አንዲት ሴት ተነጋግረው ተስማምተው ያበላሹትን የሰው ልጅ ታሪክ ድጋሚ ሊጽፈው የፈቀደው እግዚአብሔር በተቀደሰ መልአክና በአንዲት ሴት መካከል ንግግር አስጀመረ። ሰይጣን በምድር ከሚርመሰመሱ አራዊት መካከል ተንኰለኛውን እባብን መርጦ ሔዋንን በማሳመን የሰው ልጅ ከገነት አስወጥቶታል። እግዚአብሔር ደግሞ በሰማያት የሚያመሰግኑ ብርሃናዊ መልአክ መካከል ከዋኖቹ አለቆች አንዱ ቅዱስ ገብርኤልን መርጦ ድንግል ማርያምን እንዲያበስራት ላከ። ሁለተኛይቱ ሔዋን ድንግል ማርያም ከመጀመሪያይቱ ሔዋን እጅግ በብዙ ነገሮች ትለያለች። ሔዋን የተቀደሰው ገነት ውስጥ ተፈጥራ ፈጣሪዋን የበደለች ስትሆን ድንግል ማርያም ግን በእርግማን በረከሰው ምድር ላይ ተፈጥራ የተቀደሰች ናት። የቀደመችው ሔዋን በገነት መካከል ሥራ ፈትታ የምትመላለስና የእባብን ድምፅ ሰምታ አዳምን ለሞት የምትዳርግ ስትሆን አዲሲቱ ሔዋን ግን ራሷ ምድራዊት ገነት ሆና አዳምን ያስገኘች ናት። ከዚህች ገነት ተጸንሶ የተወለደው ሁለተኛው አዳም እንደ ቀድሞ አዳም ተባብሮ የመጣ ሳይሆን ሙሽራ ከጫጉላ እልፍኝ እንደሚወጣ ከእርሷ የወጣ ሙሽራ ነው። ይህቺ ሔዋን ከቀደመችዋ የምትበልጥ መድኃኒቷ ስለመሆኗ በየዘመናቱ የተነሱ አበው ተባብረው ተናግረዋል። ነገረ ድኅነትን እንደ ዳግም ተፈጥሮ አድርጎ በማስተማር የመጀመሪያው የሆነው ቅዱስ ሄሬኔዎስ በዚህ ጉዳይ ሲናገር መላው ዓለም በአንዲት ድንግል ምክንያት በሞት ሰንሰለት ውስጥ ገባ። ከእስራት የተፈታውም በድንግል ምክንያት ነው። ድንግልናዊ አለመታዘዝ በድንግልናዊ መታዘዝ ተካሰ። የበኩር ሰብ አዳም ኀጢአትም በበኩር አብ ተደመሰሰ ብሏል። ለመጀመሪያ ጊዜ ሔዋንና ማርያምን በማነጻጸር ውድቀታችንን ከመዳናችን ጋር አስተያይቶ የጻፈው ሰማዕቱ ዮስጦስ ደግሞ እንዲህ ይለናል። አለመታዘዝ በመነጨበት በኩል ፈረሰ። ሔዋን ድንግል ሆና ሳለ የእባቡን ቃል በልቧ ጸንሳ አለመታዘዝና ሞትን ወልዳ ነበረ። ድንግል ማርያም ግን የገብርኤልን ብስራት ተቀብላ እውነትና ደስታን ወለደች ሲል ሔዋን ላይ የጨከነው ብዕረኛ ሊቁ ጠርጡለስም የሰው ልጅ በወደቀበት ጾታ ዳግም ወደ ድህነት ተመለሰ። ሔዋን እባብን አመነች፣ ማርያምም ገብርኤልን አመነች ብሎ ሔዋንን በልጅ መካስ አጽንቷል። ይህችኛይቱ ሔዋን በቅዱስ ያዕቆብ ዘስሩግ ንግግር የእናቷን ሔዋን ዕዳ የከፈለች ከመዋቲያን መካከል ሆና ሕይወትን የወለደች ሁለተኛ ሔዋን የወደቀችዋን አሮጊት የረዳቻትና በእባብ ተነድፋ
ከወደቀችበት ያነሳቻት አገልጋይዋ ርቃኑን ሆኖ በዛፍ መካከል የተሸሸገ ሽማግሌ አባቷን ልብስ ሰፍታ ያለበሰች ሴት ልጅ ናት ይለናል። ይህችኛይቱ ሔዋን የሰው ልጅ ቃሏን ቢሰማ የሔዋን ቃል ሰምተሃልና የተረገምህ ትሆናለህ ተብሎ የሚሞትባት ሔዋን አይደለችም። ይህቺ ድንግል ቃሏን ብትሰማ የምንባረክበት ከአንደበቷ የሚወጣው ቃል እንደ ሔዋን ካለመታዘዝ ፍሬ እንድንበላ ሳይሆን የሚላችሁን ሁሉ አድርጉ የሚል የሚያድን ቃል ነው። የዮሐንስ ወንጌል ምዕራፍ 2 ከቁጥር 5። ቅዱስ ዮሐንስ አፈወርቅ ስለዚህ ሲናገር የሔዋን ቃል ዕፀ በለስን አሳየ። በዚያም ዕፅ አዳም ከገነት ደስታ ወጣ። ከድንግል የተገኘው ቃል ግን ወንበዴው ከአባቱ ከአዳም ጋር ወደ ገነት ደስታ የገባበትን ዕፀ መስቀልን ገለጠ። አባ ጊዮርጊስም ወንድ ሴትን ያለ ሴት እንደወለደ እንዴት ሴት ወንድን ያለ ወንድ ወለደች እንዳለው የቀደመችው ሔዋን ከወንድ ከበታቹ የተገኘች ሴት ስትሆን ይህችኛዋ ሔዋን ደግሞ ወንድን ያስገኘች ሴት ናት። ሔዋን እናት ስለሌላት ሰው በመሆኗ ላይ አንዳች ነገር እንዳልጎደለባት እንዲሁ ክርስቶስም በሥጋ አባት ስለሌለው ሰው በመሆኑ ላይ አንዳች ነገር አልጎደለበትም። ያችኛይቱ ሔዋን ከአዳም ተገኝታ የተሰራችና አዳም ወደ እርሷ እያየ ይህቺ አጥንት ከአጥንቴ ይህቺ ሥጋ ከሥጋዬ ናት የሚላት ናት። ይህችኛይቱ ሔዋን ድንግል ማርያም ግን ከአዳም የተገኘች ሳትሆን አዳምዋ ክርስቶስ ሥጋው በጅራፍ ግርፋት ሲቆስልና አጥንቶቹ ሲቆጠሩ በጭንቀት እያየች ይህ አጥንት ከአጥንቴ ነው፣ ይህ ሥጋም ከሥጋዬ ነው የምትል ሔዋን ናት። የቀደመችዋ ሔዋን አዳሟ በእርሷ ምክንያት ጠፍቶ አዳም ወዴት ነህ ተብሎ ሲፈለግ በዛፎች መካከል ሆኖ ከአባቱ ከእግዚአብሔር ፈርቼ ተሸሸኩ የሚል አዳም ሲሆን፣ ሁለተኛይቱ ሔዋን ግን አዳሟን ፍለጋ የምትጨነቅ ወዴት ነህ ስትለው አዳሟ በአባቴ ቤት እኖር ዘንድ እንዲገባኝ አታውቁምን ብሎ የሚመልስላት ከአባቱ እቅፍ ያልተለየ አዳም እናት ናት። ለድንግል ማርያም ክርስቶስ ከእርሷ የተገኘ አዳሟ ብቻ ሳይሆን በቀናተኞቹ ቃይኖች አይሁድ በግፍ የተገደለባት አቤልዋም ጭምር ነው። ልዩነቱ የአቤል ደም ወንድሙን የሚከስ ደም ሲሆን የእርሷ ልጅ የክርስቶስ ደም ግን ከአቤል ደም ይልቅ የሚሻለውን የሚናገር ከኃጢአት ሁሉ የሚያነጻ ደም ነው። ቅዱስ ኤፍሬም እንዳለው የቀደመችው ሔዋን የወለደችው ነፍሰ ገዳይ ቃየንን ነበረ። ማርያም ግን ሕይወትን የሚሰጥ ልጅ ወለደች። የቀደመችው ሔዋን የገዛ ወንድሙን ደም የሚያፈስ ቃየንን ወለደች። ድንግል ማርያም ግን ለወንድሞቹ ደሙን የሚያፈስ ክርስቶስን ወለደች። የመጀመሪያይቱ ሔዋን ልጇን ቃየንን በምድር እርግማን ምክንያት ሲፈራና ሲቀበዘበዝ አየች። ድንግል ማርያም ግን ልጇ ክርስቶስ እርግማንን ተሸክሞ ወስዶ በመስቀሉ ሲቸነከር አየች። በእርግጥም አዲሲቱ ሔዋን ከመጀመሪያዋ ሔዋን እጅግ ትበልጣለች። ሐዋርያው ሁሉ በክርስቶስ አዲስ ፍጥረት ሆኗል እንዳለ እግዚአብሔር ድጋሚ በአዲስ ተፈጥሮ ሊፈጥረን ወዷልና ከቀደመችው ሔዋን የተሻለች ሔዋን ፈጥሮ አዲስ የማድረግ ሥራውን ጀመረ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 22። የተቀደስሽ
መዓዛሽ ያማረሽ ከገነት ከተባረረች ወዲህ በነቢያት መጻሕፍት ስሟ እንኳ ያልተነሳው የፍጥረታት ክስ ያለባት ሔዋን ከተረገመች በኋላ የተናገረችው 2 ቃል ብቻ ነበር። የመጀመሪያው ቃል ቃየንን በወለደች ጊዜ ስም ስታወጣለት ወንድ ልጅ ከእግዚአብሔር አገኘው ያለችው ነበር። ሁለተኛው ንግግሯ ደግሞ ቃየንን በገደለው በአቤል ፈንታ በወለደች ጊዜ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው የሚለው ነበር። ከዚህ በኋላ የሔዋን ድምፅ ተዘግቷልና በቅዱስ መጽሐፍ ላይ ሔዋን እንዲህ አለች የሚል ቃል አናገኝ። የእርሷ ብቻ ሳይሆን የሴት ልጅ ድምፅ በዚያው ተዘግቶ ሔዋኖች አንገታቸው ተደፍቶ ሊኖሩ ግድ ሆነባቸው። ኦሪት ዘፍጥረት ምዕራፍ 4 ከቁጥር 1 እስከ 25። የሔዋን ብቻ አይደለም፣ የአዳምም አንደበት ከርግማን በኋላ ተዘግቶ ነበር። ለእንስሳት ሳይቀር ስም ሲሰጥ የነበረ ንግግር አዋቂው አዳም ከገነት ከተባረረ በኋላ እንዲህ አለ ተብሎ በመጽሐፍ የተጻፈለት ቃል በትካዜ ሆኖ የተናገረው ይህን ቃል ነው። አዳምም ለሚስቱ ሔዋን ብሎ ስም አወጣላት፣ የሕያዋን ሁሉ እናት ናትና። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 20። ምስራቁንሽ ሰው ለለወጠ ልጅሽ ከአዳም ንግግር ብንጀምር ፈጣሪው የቁርበት ልብስ አልብሶት ገነት የሚያህል ቦታ እግዚአብሔርን የሚያህል ጌታ አጥቶ ሱራፌል የእሳት ሰይፍ ከጀርባው እየተገላበጠ ሲወጣ መጀመሪያ ያደረገው ነገር ግራ የሚያጋባ ነገር ነው። የሰጠኸኝ ሴት ከዛፏ ሰጠችኝ በላሁ ብሎ ሔዋንን እንዳልከሰሰ ከገነት በእርሷ ምክንያት ተባሮ በወጣበት ቅጽበት ግን ለሚስቱ ሔዋን ሕይወት የሕያዋን እናት ብሎ ስም ማውጣትን የመጀመሪያ ሥራው አደረገ። በእርሷ ምክንያት ሞት ተፈርዶበት እየወጣ ሞቴ እንቅፋቴ ብሎ ሊጮህባት በሚችልበት ቅጽበት ለሚስቱ አስቀድሞ ካወጣላት የተሻለ ከእርሷ ሁኔታ ጋር ግን ተቃራኒ የሆነ የሕያዋን እናት የሚል ስም ሸለማት። አዳምና ሔዋን ምንም ከፈጣሪ ቢጣሉ መንፈሰ እግዚአብሔር ጨርሶ አልተለያቸውምና የሁለቱም ንግግር ትንቢት ነበረ። የሔዋን የመጨረሻ ንግግሮች እንደ ባሏ ሁሉ ከሁኔታዋ ለየት ያሉ ነበሩ። እግዚአብሔር ወንድ ልጅ ሰጥቶኛል ብላ የጠራችው ቃየን ወንድ ልጇን የሚነጥቅ ነፍሰ ገዳይ ሆነ። ዘር ተክቶልኛል ያለችው ሴትም አቤልን ከመተካት ያለፈ ለሔዋን የጠቀማት ምንም ነገር አልነበረም። በሁለቱም ንግግሮቿ ውስጥ አንዳች የምትናፍቀው ነገር እንዳለ፣ አንዳች የምትቃጥትበት ተስፋ እንዳለ ማየት ይቻላል። እግዚአብሔር ወንድ ልጅ ሰጥቶኛል የሚለው ንግግሯ ከቃየን ይልቅ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ለተባለለት ነፍስ አድን ልጇ ለክርስቶስ የሚገባ ስም ነበር። ሔዋንስ የሞት ምክንያት የሆነ ቃየንን ወለደች። ማርያም ግን ሁሉን ወደ ሕይወት የሚመራውን ቃልን ወለደች። ቅዱስ ዮሐንስ አፈወርቅ። እግዚአብሔር ዘር ተክቶልኛል የሚለው ቃሏም የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሶዶም በሆንን እንደ ጎመራም በመሰልን ነበር ለተባለላት ለሴቲቱ ድንግል ማርያምና ለዘሯ ክርስቶስ የተገባ ስም ነበረ። ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 9። አዳም ሔዋንን የጠራበት የሕያዋን እናት የሚል ስም በእርግጥም ለልጆቿ ሞትን ላወረሰች ሔዋን የሚስማማ አልነበረም። እሱ በተኛበት ሳያት
የተፈጠረችውን ሔዋንን በተሰጠው የትንቢት ጸጋ ከጎኑ መፈጠሯን አውቆ ይህች አጥንት ከአጥንቴ ናት ያለው አዳም ነቢይ ስለነበረ ነው። አሁንም የሕያዋን እናት ብሎ ነቢዩ አዳም እየተናገረ ያለው አጠገቡ ስላለችው ሔዋን ሳይሆን ትንሣኤና ሕይወትን ወልዳ ከሞት ፍርድ ስለምትገላግለው መድኃኒት ወልዳ ቁስሉን ስለምትፈውስለት በተስፋ ስለሚጠብቃት በዓይኑ ስላላያት የኋላኛይቱ ሔዋን ስለ ድንግል ማርያም ነበረ። አባ ሕርያቆስ ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ እንዳለ አዳም እመቤታችን ማርያም ከእርሷ አብራክ እንድትከፈል ከሔዋንም ማኅፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበረ። የሂፖው ሊቀ ጳጳስ አውግስጢኖስ እንዳለው በእርግጥ ሔዋን ድንግል ማርያምን በዘመን ትቀድማታለች። ሔዋን ማን እንደሆነች ያወቅነው ግን ድንግል ማርያም ስትመጣ ነው። በእርግጥ የምትመቸው ረዳት እንፍጠርለት በሚል ቃል ላይ ያለው ረዳት የሚለው ስምም እንዲሁ ከሔዋን ይልቅ ለብላቴናዋ ሔዋን ለድንግል ማርያም የተስማማ ስም ነበር። ምክንያቱም ሔዋን ለአዳም በተግባር ረዳቱ የሆነች ሳትሆን እንደ ሶምሶም ክብሩን ያጣባት ደሊላው ነበረች። ቅዱስ አባ ጊዮርጊስ ዘጋስጫም እንዲህ ይላል፣ ረዳትስ የሆነችው አይደለም ገዳይ ሆነችው እንጂ በእርሷ ምክንያት ዕፅን በልቶ ስቶአልና አመፅን አስተማረችው። ሔዋን ረዳት ተብላ የተሰየመችውስ ስለ ቅድስት ድንግል ማርያም ነው። ይህቺ ድንግል ማርያም ለአባቱ ራሱን የሚናገር መሥዋዕትና ንጹሕ ዕጣን አድርጎ አሳርጎ ለብዙሃን ቤዛ የሞተውን በደሙ መክፈቻነት የገነትን በር ለጻድቃን ነፍስ የከፈተውን ከሱራፌል እጅ የእሳት ጉጠትን ያስወገደውን ሕይወትን ወልዳልናለችና ለሰው ወገንም ሕይወት ሆናለችና ረዳት መባል ለድንግል ማርያም ይገባታል። የብርሃን እናት ነሽና የብርሃን ይቆየን። እናት ነሽና የብርሃን እናት ለምኝልን ድንግል ለምኝልን